በጥያቄያችሁ መሰረት ጉንፋን በዶሮዎቻችን እርባታ ላይ ሲከሰት ምን ማድረግ አለብን፣ ከተከሰተ በኋላ ምን ማድረግ እንችላለን ብላችሁ በጠየቃችሁን መሰረት እነሆ መልሱን ይዘን ተገኝተናል። ሰላም ሮብ ፋርምሶች ነን። ዛሬ ጉንፋን በእርባታችሁ ውስጥ ሲገባ ማድረግ ካለባችሁ ጥንቃቄዎች መካከል ጥቂቶቹን እንነግራችኋለን። የመጀመሪያው ባዮሴኩሪቲ ማጠናከር፣ ሁለተኛው የታመሙ ዶሮዎችን መለየት፣ ሶስተኛው እርባታ ውስጥ ያለ የአየር ዝውውርን ማስፋት ወይም ደግሞ በርከት ማድረግ ያስፈልጋል። እንዲሁም ደግሞ የተለያዩ ሰፕሊመንቶችን ለምሳሌ እንደ ቴትራሳይክሊን እንዲሁም ደግሞ ሳልፋ መድኃኒቶችን መስጠት ያስፈልጋል። በዚህ መሰረት ዶሮዎቻችን ከጉንፋኑ በቀላሉ እንዲያገግሙ ማድረግ እንችላለን። ነገር ግን እነዚህ የተለዩ ዶሮዎች ከዳኑም በኋላ ቢያንስ ለ30 ቀናቶች ዶሮቹን ለይተን ከመንጋው ማስቀመጥ ይኖርብናል። ይህን ካደረግን ጉንፋንን በቀላሉ ከእርባታችን ማስወጣት እንችላለን፣ እንዲሁም ደግሞ ትሪት ማድረግ እንችላለን ማለት ነው። እንዲህ አይነት ጠቃሚ ቲክቶክ መረጃዎች እንዲደርሷችሁ ይህን ፔጅ ፎሎ ማድረግ አይርሱ። እንዲሁም ረጃጅም ቪዲዮዎች እንዲደርሷችሁ የዩቲዩብ ገጻችንን ሊንኩን ባዮ ላይ አስቀምጠንላችኋል። ባይ